እኛ ስልካችን ላይ ተጥደን እንድንውል ከሚያደርጉን አፕሊኬሽኖች አንዱን ቴሌግራምን የሰራው ፓቨል ዱሮቭ ኢንተርቪው ላይ ስልክህስ ተብሎ ሲጠየቅ አይ እኔ እኮ ስልክ አልጠቀምም ይላል። Where's your phone? Did you leave it out? I don't use a phone. I haven't used the phone for a year. ከዛ ጠያቂውም እኔ ለሁለት ሳምንት ያህል ካንተ ጋር ውያለሁ አንድም ቀን ግን ስልክህን ስትጠቀም አይቼህ አላቅም ይለዋል። እሱም ሲመልስ እኔ ስልክን በሳምንት አንዴ ወይንም ሁለቴ ብጠቀም ነው እሱንም ሲም የሌለው ስልክ ምክንያቱም ቴሌግራም አዳዲስ ፊቸሮች ስለሚያወጣ እነሱን ለመሞከር ብቻ ነው የምጠቀመው ይላል። ቀጥሎም እኔ በቻልኩት መጠን በቀን ውስጥ በጣም ትልቁን ሰዓት ለእንቅልፍ ነው መመደብ የምፈልገው ምናልባት ከ11 እስከ 12 ሰዓት ለእንቅልፍ ልመደብ እችላለሁ። ያ ማለት ግን 11 እና 12 ሰዓት ሙሉ ተኝቼ አሳልፋለሁ ማለት አይደለም። ልክ ልተኛ አልጋ ላይ በወጣው ሰዓት አልጋ ላይ ተኝቼ እንቅልፍ እስኪወስደኝ በጣም የተለያዩ ሐሳቦችን እያሰብኩ ራሴን አገኛለሁ እና በዛ ውስጥም በጣም ብሪሊያንት የሆኑ አይዲያዎች የሚመጡልኝ በዛ ጊዜ ነው ይላል። I end up lying in bed thinking. I love these moments. I get so many brilliant ideas. እንደዚሁም በጠዋት ተነስተህ መጀመሪያ የምታደርገው ነገር ስልክህን መንካት ከሆነ ቀን ሙሉ ምን ማሰብ እንዳለብና የሚሰማህን ስሜት ሳይቀር ይቀይረዋል። ስልኩ ላይም የምታየው ነገር ከ199% ለአንተ ህይወትም ሆነ ቢዝነስ ምንም አይነት ጥቅም የሌለው ነገር ነው የምታየው እና ይሄ በጣም ያስጠላኛል ይላል። እናንተስ ይሄን የፓቨል ሐሳብ እንዴት አገኛችሁት? ስልካችሁን ምን ያህል ፐርሰንት ነው ለራሳችሁና ለቢዝነሳችሁ ጥሩ ነገር እያደረጋችሁ የምታሳልፉበት? እንደዚሁም ምን ያህል ፐርሰንት ደግሞ የማይረባ ነገር እያያችሁ ታሳልፉበታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ፎሎ ማድረግ ይቻላል።